ጊዜን ገላልታ ተራሮች ላይ ያለነው ይሄ በኤርትራ ወታደሮች ከተዘረፉ እና ዳሜጅ ከሆኑ አንዱ ሎጂ ነው አሁን አሳያችኋለሁ የተወሰነው ነገር ይሄ በኤርትራ ወታደሮች ተወደሙ የኮንስትራክሽን ማቴሪያሎች ናቸው ይሄ ጠቅላላ የግለሰብ ሎጂ ነው እና በጣም የሚያሳዝነው እዚህ ሆኖ ነገር ለማየት መሬቱ ነቅለው ውድ ፍሎር ነው ነቅለው ለማገሩ ነው የተጠቀሙት በጣም የሚያሳዝነው አልጋዎቹ ሁሉ ተዘርፈዋል ማቴሪያል ተጠቅላላ ተዘርፈዋል ይሄ የሆነው የኤርትራ ወታደሮች ነው ይሄ እዚህ የነበረ መኪና ተለየ ነው ማለት አንዳንድ ክፍሎቹ ምን ያክል የበርጉዳ ሚሊና ነው ለማሳየት ነው ተከታተለኝ እዚህ ጋር አሁን የምንገባው ካፍቴሪያ ነው ይህ ገላልታ ሎጂ ነው ካፍቴሪያ ነው የኤርትራ ወታደሮች እንዴት እንደወደዱ ለማሳየት ነው እንደምታዩት ነቅለው ወስደውታል ሙሉ በሩን ይሄ ጠቅላላ ይሄ መግቢያ ነው እዚህ ጋር እንታዩት ዊንዶዎች መስኮቶች ናቸው ጠቅላላ ወድመዋል ይሄ በሮች መስኮቶች ሁሉ ተነቅለው ሄደዋል ጠቅላላ የነበሩ እቃዎች እንደምታዩት ባዶ ሁሉም ተነቅለው ሄደዋል መስኮቶቹ ወድመዋል እዚህ ጋር እና እዚህ ፍሎሩን ይሄ ፍሎር ነቅለው ለማገዶ ነው የተጠቀሙበት ይሄ አሁን ተነቅሎ ለማገዶ ነው የዋለው ፍሎሩ ማለት ነው እዚህ ነበር ሶፋ አልጋ ምናምን ተጠቅልሎ ማለት ነው ሌላ ኪችን ነው ወር ማለት ነው ሁሉ ነገር ተነቅሏል ይሄ ቆርቆሮ ብቻ ነው መስኮቱን ጠቅላላ መስኮቱን ሰበሩታል ወይ ደግሞ አውጥተውታል ይሄ ጠቅላላ ፉል ኪችን የነበረ ነው ሁሉ ተዘርፏል በኤርትራ ወታደሮች እንደምታዩት ይሄ መስኮት ጠቅላላ ተነቅሏል ይሄ የጥይት ነው ምን ለምን ይሄ እንደተቆጡት አልገባኝም ምን ተኩሶ አፍርሰውታል መስኮቱን ሳይቀር ማለት ነው ahora tenemos más aquí acá todo ya bien ventana ये क्लास የሚሰሩበት መኝታ ቤቱ ላይ ያካተሩ ብዙ የሚሰሩበት ነው ካውራው ደግሞ አቀዳጥለው ሁሉ እንደዛርገው እንዳወደሙት ማለት ነው እና እንደምታየው ይሄ ነጋግሮ ለእንጨት ተጠቅመውበታል ያው እዚህ ጋር የማን መለዮ እንደሆነ ታውቃላችሁ እዚህ ጋር ጽፎ ደግሞ ሄደዋል እና የተቃጠለው ይጣራውን እንግዲህ መኝታ ክፍል ነው እንደዚህ የሚያቃጥሉት ማለት ነውና በቃ ይሄ ነው የሚመስለው በትንሹ ነው ያሳያችሁ ያለው ገላልታ ሎጂ እንዴት ምን ያክል እንደወደመ
ምን አይነት ሰዎች እዚህ መጥተው እንደነበረ ከሰውነት ያነሰ እንዴት የመሬት የሚያክል ፍሎር እንጨት ነቅለ ለማገሩ እንዲጠቀማል እንጨት ተፈልግ እዛ ባህር ዛፍ ከጎን አለ ግን ምን ያክል ከቴክኖሎጂ የራቁ ምን ያክል ሰው የሌላቸው ሰዎች መሆኑን የሚያሳዩ እዚህ የነበረው የኤርትራ ወታደር ነው ሰፍሮ የነበረ በእነሱ ነው የወላዳ ልጅ የደረሰው ይሄ ጀስት ፕሮፐርቲ ነው እንጂ እዚህ ያለው ማህበረሰብ ሴትን በመድፈር ሰዎችንም በሰቆቃ በመግደል የሰሩት ግፍ እዚህ ማያልቅ እና በትንሹ ለማየት ነው የመጣሁት በትንሹ ልናገር ብዬ ነው ይበቃል እዚህ ላይ ቴንክ ዩ